ይሄን ቪዲዮ የምሰራው ፍርሃትን በተመለከተ ነው። ፍርሃት ትልቁ ህይወት ውስጥ በጣም ህይወትክን የሚነጥቅህ እያንገራገረ በህይወት ስኬታማ መሆን እየቻልክ ስኬታማ እንዳትሆን አስሮ የሚይዝህ ትልቁ ከጀርባ ያለው ገመድ ፍርሃት ነው። የሰው ልጅ ደግሞ ሁሉም በፍርሃት የተነሳ ከችግር በታች ሆኖ የሚኖረው ከመከራው በታይ ሆኖ የሚኖረው ከደስታው በታይ ሆኖ የሚኖረው በፍርሃት ነው። ፍርሃት ሁልጊዜም ሪል የሆነ ኢሜጅ ነው። በአይናችን የምናየው ቀጥታ ሊትራሊ በጎረብ እንደምትመታ፣ ሊትራሊ በሽመል እንደምትታጨድ፣ ሊትራሊ እንደምትወድቅ እንደምትከሰከስ። ስለዚህ ከፍርሃትህ በስተጀርባ ያለውን ስኬትህንና ያለውን አውንታዊ የሆነውን የፀሐይ ብርሃን ደስታውን በፍጹም አያሳይህም። ስለዚህ ራስህ ህይወት ውስጥ ፍርሃትህን ትክክለኛ የሆነ ፍርሃት ነው፣ ትክክለኛ ያልሆነ ፍርሃት ነው። አንድ ሰው ላይ ያለ ብቻ ፍርሃት አይደለም። ሁሉም ሰው ህይወት ውስጥ በህይወታችን ደስታን የሚያሳጣን ከአቅማችንና ከችሎታችን በታች የሚያኖረን ፍርሃት ነው። አስሮ ቆልፎ በሳጥን ውስጥ ያኖረን ብዙ ጀግኖች ህይወታቸውን የሚያመሰቃቅለው ማን ነው ብትለይ ፍርሃት ነው። ስለዚህ በሰው ልጅ ህይወት ውስጥ እየቻልክ እንደማትችል ይሰማሃል። ማድረግ እየቻልክ እንደማታደርግ ይሰማሃል። መብረር እየቻልክ መብረር እንደማትችል ይሰማሃል። ብዙ ተጥኖ መፍጠር እየቻልክ ተጥኖ እንደማትፈጥር፣ ምንም አይነት ስኬት የሚባል ምንም አይነት ደስታ የሚባል ነገር ወደፊት ይመጣል ብሎ ቆልፎ እንዳታይ የሚያደርግህ ሪል የሆነ ኢማጂኔሽን አለው ፍርሃት። ይሄ ፍርሃት ደግሞ በአንድ ሰው ብቻ ስሜት ውስጥ ያለ አይደለም፣ በሁላችንም ጉዞ በሁላችንም መንገድ ውስጥ ያለ ነው። ስለዚህ ከፍርሃትህ በስተጀርባ ያለውን ስኬት ያለውን ኃይል ተጠቅመህ ፍርሃትህን ከሰውነትህ አሟጠህ የማይፈራ ሰው የለም፣ ግን እየፈራ የሚያደርግ ነው። ከፍርሃትህ በስተጀርባ ትልቁ ያለው ደስታው ምንድን ነው ብትለኝ እየፈራህ የምታደርገው ነገር ነው። በጣም የሚያስፈራህና በጣም የምትፈራበት ዋሻ ውስጥ ምንጊዜም ቢሆን የተደበቀ ሀብት አለ። ለምን ብትለኝ የተደበቀው ዋሻ ውስጥ የተደበቀው ጫካ ውስጥ ማንም አይገባም። ማንም አልገባበት ዋሻ ውስጥ ደግሞ ብዙ ሀብት ብዙ ንብረት ምድር ላይ የሚገኝ የተጠቀጠቀው መሬት ላይ ሳይሆን አልተጠቀጠቀው መሬት ላይ ነው። ብዙ ወርቆችና ብዙ ማዕድኖች የሚገኙበት ቦታ፣ ብዙ ሰብል የሚመረትበት ቦታ ያልታረሰው መሬት ነው ሰብል የሚያበቅለው። ታርሶ የተበላውማ ኦልሬዲ ተበልቷል። ስለዚህ ከፍርሃትህ በስተጀርባ ከፍርሃትህ ጥግ በህይወትህ ውስጥ ደስታ ማግኘት፣ ስኬት ማግኘት፣ ራዕይህን ህልምህን ማግኘት ከፈለግ የሚያስፈራ ተራራ ውስጥ ለመግባት ተዘጋጅተሃል ወይ? የሚያስፈራ ተራራ ውስጥ በገባህበት ሰዓት ነው ያንተን ዓላማ፣ ያንተን ፐርፐዝ፣ ያንተን ህልም፣ ያንተን ስኬት፣ ያንተን ደስታ የምታገኘው። ስለዚህ በህይወትህ የሚያስፈራህን ነገር ቆርጠህ ማለፍ ስችል የምትፈልገውን ደስታ ታገኛለህ። የምትፈልገውን አውንታዊ የሆነ አቅምህን፣ ራስህ ላይ ያለህን ኮንፊደንስ፣ ራስህን ያለህን ደስታህን፣ ራስህ ላይ ያለህን ትልቁን ኃይልህንና ትልቁን ብርሃትህንና ሙላትህን የምታገኘው ራስህ የሚያስፈራህ ሸለቆ ውስጥና የሚያስፈራህ ተራራ ውስጥ እዚያ ጨለማ የሆነ ቤት ውስጥ ለመግባት አንተው ተዘጋጅተሃል ወይ ነው ትልቁ ነገር። ስለዚህ በህይወትህ በጣም የሚያስፈራ ከምንም በላይ በህይወትህ ቆም ብለህ የምታየው ነገር ቁመህ ራስህ ህይወት ውስጥ ከጓደኞች ህይወት ከሰፈር ካለ። ስለዚህ አንተን ህይወትህ ውስጥ የሚያስደስትህ ስትነከው በጣም ደስ የሚልህ ስታዩ በጣም ምቾት የሚሰጥህ ስታሽተው ውብ የሆነ ጸረን የሚሰማህ እዚያ የሚያስፈራ ሸለቆ ውስጥ እዚያ የሚያስፈራ ተራራ ውስጥ በገባህበት ኃይል ውስጥ የምታጠራቅመው ጡንቻ፣ የምታጠራቅመው ኃይል፣ የምታጠራቅመው መስል ያ መስል ነው ለአንተ ለነገ ህይወትህ ፌስ አድርገህ ህይወትህን እንደምትፈልገው በራስህ መንገድ በራስህ
ባዘጋጀው ፕሪፓሬሽን ራስ ላይ ባደረከው ትሬኒንግ ራስ ላይ ከፍርሃትህ በስተጀርባ ያለውን ኃይል ቆራርጠህ ወደ ራስህ ህይወት በመጣህበት ዓለም ውስጥ ነው ህይወት ግን ከፍ አድርገህ የምትገነባው። ስለዚህ ሁላችንም የሚያስፈራን ነገር አለ፣ ሁላችንም የሚያስለቅሰን ነገር አለ። ግን ከሚያስለቅስህና ከሚያስፈራ ነገር ውስጥ አንተ ምን ታተርፋለህ ነው ትልቁ ነገር። የማይፈራ የለም፣ የማይጠራጠር የለም፣ የማይጨነቅ የለም። ህይወት የሌለው ሰው ካልሆነ በስተቀር የማይፈራ በህይወቱ የለም። የትኛውም አካል ህይወት ከተሰጠ መፍራት አይቀርም። ህይወት ሲሰጥ ደግሞ የምትፈራው የሚጠቅምህና የማይጠቅምህን ነገር ህይወት ላይ ለይተህ ፌስ አድርገህ ራሽናል የሆነ ፍርሃትና ኢራሽናል የሆነ ፍርሃት ለይተህ ማለፍ ነው። የሚያስፈራ ፍርሃት ትክክለኛ ነው፣ ትክክለኛ ያልሆነ ፍርሃት ነው። ብዙ መናፍስቶች፣ እርኩስ መናፍስቶች ብዙ ጊዜ አንተ የምትጠቀምበትን ብርሃን፣ አንተ የምትጠቀምበትን ዓለም በጣም በብዙ ነገሮች መንፈስህን አስረው ሊያስፈራሩ ሊያንገራግሩ ይችላሉ። ያ ደግሞ ማነው ብትል ጤናማ ያልሆነ ፍርሃት ነው። ይሄ ደግሞ በሁሉም ሰው ውስጥ ያለ ፍርሃት ነው። ዓለም አንተን ግዙፍ ሁነህ እንድትታይ አይደለም ሸራርፋ የምትሰራ አንተ ከትልም በታች ዓለም ራሷ በሰራችው መንገድ የበታች ሁነህ ባሪያ ሁነህ እንድትኖር ነው እንጂ አንተ እዚህ ምድር ላይ ሱፔር ራስን በራስህ መንገድ ገንብተህ የራስህ የሆነ አቋም እንዲኖርህ ዓለም አትፈቅድልም። የትኛውም መምህር የትኛውም ትልቅ የፖለቲካ ተናጋሪ ቢሆን ራሱን ከፍ አድርጎ ለመገንባት እንጂ አንተን ከፍ አድርጎ ሊገነባ የሚፈልግ ማንም የለም። ካለም ይሄንን ለራስ አምነ ንገረው። ማንም አንተ ከፍ እንድትል የሚፈልግ የለም። ከፍ እንድትል የሚፈልግ ምናልባት በጣም ቅን የሆነ የዋህ የሆነ ልቦና ያላቸው ብዙ ደጋጎች አሉ፣ የሉም አልልም። ስለዚህ ራስህ ህይወት ውስጥ ፍርሃትህን ትክክለኛ የሆነ ፍርሃትና ትክክለኛ ያልሆነ ፍርሃት ለይተህ በህይወት ቆርጠህ ጥለህ ወደምትፈልገው ዓላማ፣ ወደምትፈልገው ህልምና ወደምትፈልገው ስኬት አንተ ልብህና ጭንቅላትህ ወደ ፈለገው ህልምና ራዕይ እንድትሄድ ነው እንጂ ሌላ ምንም አይደለም። እየጮህኩብህ ያለ እኔ ብዙ የምጮህብህ ብዙ የምተበትብህ አንተ ወደ ፈለግከው ዓለምና ወደ ፈለግከው ብርሃን፣ ወደ ፈለግከው ደስታ፣ ወደ ፈለግከው ዓለም ራስህን ከፍ አድርገህ በወንድ ልጅ አቋም ራስህን እንድትገነባ ነው እንጂ ሌላ ምንም ሞቲቬት ላደርግህ አይደለም። እኔ ሞቲቬት የሚያደርገኝ ብዙ ነገር አለ። ሁላችንም ሞቲቬት የሚያደርገን ራሳችን ላይ የምንሰራው ስራ፣ ራሳችን ላይ የምናደርገው ትሬኒንግ ነው። ራሳችን ላይ እየጨነቀን የምናደርገው እየጠበበን መግፋት እያስቸገረ ስትገፋ ነው ደስታ የሚሰጥ። ስለዚህ ፍርሃትን ቆርጠህ የምታልፈው ፍርሃትን ተጋፈጠው፣ አይገልህም። ማንም ፍርሃት የገደለው ምድር ላይ የለም። በህይወት ውስጥ በጣም የሚያስፈራህ ጫካ ውስጥ ካለ ግባ። የሚጠብቅ መልአክ አለ። አይተኛም፣ አያንቀላፋም። ለደቂቃ ለማይክሮ ሰከንድ አያንቀላፋም። አንተን የሚንቅህ የሚጠብቅህ መልአክ አንተ ፈርተህ መስራት የሚገባህን ነገር ሳሰረው ባለፍከው ቁጥር እየናቀህ ዙሮ ለማየት እየተጠየፈህ አንተ ራስክን እየተጠየፍከው ማንም አንተን ሊያከብርህ አይፈልግም። የሚያከብርህ አንተን ራስ ላይ ከምንም በላይ አክብረህና ወደውና ተደስተህበት የምታልፍ ከሆነ ከህይወት ውስጥ ማንም ሊንቅህ፣ ማንም ሊያንቋሽሽህ፣ ማንም ሊረግጥህ አይገባውም። ስለዚህ ራስህ ህይወት ውስጥ የሚያስፈራ ሸለቆ ካለ፣ የሚያስፈራ ዋሻ ካለ ምናልባት እዚያ ዋሻ ውስጥ ያንተ የተደበቀ ሀብት ንብረት፣ ያንተ ማዕድን፣ ያንተ ወርቅ እዚያ ጫካ፣ እዚያ ሸለቆ፣ እዚያ የሚያስፈራ ፍርሃት ጨለማ ውስጥ ይሆናል። ቻው ወዳጄ፣ አለባቸው ጌቴ ነኝ። በቀጣይ ቪዲዮ እንገናኛለን። ኮሜንት ጣፍ፣ ላይክ አድርግ፣ ሼር አድርግ፣ የሰብስክራይብ በርተኗን ተጫን። ቻው ወንድሜ፣ ቀጣይ በሌላ ቪዲዮ እንገናኛለን። ቻው።